እና ለዘላለም ሕይወት ለማይጠፋ ሕይወት ለሚኖር እንጀራ ስሩ። እሱን የሚለው ሂም ነው የሚለው ፐርሰን ነው፣ ማንነት ነው። እሱም ወልድ ነው። እርሱን ወይም ኢየሱስን ለዘላለም ሕይወት የማይጠፋውን እንጀራ እግዚአብሔር አብ አትሞታል። አሁንም አልገባቸውም። ይህንን እንጀራ ስጠን አሉት። አብ እንድሰሩት የሰጣችሁ ስራ፣ ይህን እንጀራ የምትበሉበት መንገድ በላከው በእርሱ ማመን ነው። ስለ እምነት ነው የነገርኳችሁ። ሌላ እንጀራ አይደለም ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ራሴ ፐርሰን። ይህንን እንጀራ ወይም ይህንን ለዘላለም ሕይወት የሚሆነውን ስጋዬን በመስቀል ላይ ሰጠዋለሁ፣ አቀርበዋለሁ። ስለ ዓለም ሕይወት የምሰጠው ነው። በአጭሩ ዮሐንስ 6 ላይ ስለ እግዚአብሔር እንጀራ፣ ከሰማይ ስለወረደ ሕይወት እንጀራ፣ ፐርሰን ስለሆነ ሕይወት እንጀራ፣ እሱ ስለሚባል የሕይወት እንጀራ፣ ከእርሱ የሚበላ ሁሉ የማይጠፋበት የሕይወት እንጀራ እንደሆነ ነው ስናጠና የነበር ነው። ያሙን በንባብ ብቻ አልፎ አልፎ ላነብላቸው። ለሚጠፋ መብል አትስሩ፣ ቁጥር 27 ነው። ነገር ግን ለዘላለም ሕይወት ለሚኖር መብል አንዴ ከበላችሁት ለዘላለም ሕይወት በእናንተ ውስጥ ምን የሚል ነው? የሚኖር መብል ነው። የዮሐንስ 6 እንጀራ አንዴ ከበላ ነው ለመቼ? ለዘላለም ሕይወት ምን የሚል የሚኖር እንጀራ። ቁጥር 27 እሱ ነው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል። ያም መብል ማን ነው የሚሰጠን? የሰው ልጅ ወይም ኢየሱስ ለሚሰጣችሁ ስሩ። እርሱን የሚለው ትላንት አብራርተናል። ለነገሮች ለቁሶች የምንጠቀምበትን ነው ወይስ ለማንነት የምንጠቀመው ቃል ነው? አቤት እርሱን የሚለው አቤት ለማንነት ሂም የሚለው ነው። ይሄኛው እንጀራ ሂም የሚለው ነው፣ ፐርሰን ነው የተጠቀመው። እርሱን እግዚአብሔር አብ አትሞታል። ማንን? ለዘላለም ሕይወት በእኛ ውስጥ የሚኖረውን የሕይወት እንጀራ እግዚአብሔር ምን አድርጎታል? አትሞታል። አትሞታል ምን ማለት ነው? የተረጋገጠ ነው። እርሱን የሚበላ ለዘላለም በሕይወት ይኖራል። ለዚህ ይህንን እንጀራ ለማግኘት ስሩ አላቸው። ይህን እንጀራ ለማግኘት ስሩ። ትላንትና የበሉት በምን የሚበላ ነው? እንግዲህ የእግዚአብሔርን ስራ እንድንሰራ ምን አድርጋሉት? አሁን እነሱ የመሰላቸው የሚበላ ነው ባጭሩ እየፈለጉ ያሉት። ኢየሱስ ምን አለ? እንግዲህ የእግዚአብሔርን ስራ እንድንሰራ ምን አድርጋሉት? ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። እኔ የሕይወት እንጀራ ነኝ እና በእኔ መኑ ነው ነገሩ። እነሱ ግን በጥርስ ስለሚበላ ነገር ነው። ይህ እንጀራ ከየት ነው የመጣው? ቁጥር 32 ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ ማን ነው? አባቴ ነው። ማን የሰጠው እንጀራ ነው? አብ። ከየት ነው የሰጠን? ከሰማይ እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ። እንጀራው ስሙ ማን ነው? አሁን የእግዚአብሔር እንጀራ። የእግዚአብሔር እንጀራ አንድ ከየት የሚወርድ ነው? ከሰማይ የሚወርድ ነው። ኦኬ። የጌታ እራት ከየት ነው የሚወርደው? ከሰማይ። አሜን። የጌታ እራት ከሰማይ ነው። ቂጣው ከሰማይ ነው። ወይኑ ከሰማይ ነው። ማንም ያዘጋጀው? ቤተክርስቲያን አገልጋዮች፣ ዲያቆናት። ይሄኛው ግን የማን እንጀራ ነው? ዮሐንስ 6 እንጀራ የማን እንጀራ? የእግዚአብሔር። ከየት ነው የሚወርደው? ከሰማይ ነው የሚወርደው። ቀጥሎስ ምን የሚያደርግ ነው? ለዓለምም ሕይወትን የሚሰጥ ነው። የጌታ እራት ግን ሕይወት አይሰጥም። የጌታ እራት ያንን እንጀራ በልተው ለዓለም ሕይወት የሚሰጠውን እንጀራ በልተው ሕይወትን የተካፈሉ ሰዎች፣ ሕይወትን ያገኙ ሰዎች ያንን እንጀራ በዚህኛው እንጀራ ያስታውሳሉ፣ ያስቡታል እንጂ ይህንን የጌታ እራትን ወይም እንጀራውን በዛኛው መለወጥ፣ ያኛውን በዚህኛው መለወጥ፣ ያኛውን በዚህኛው መተካት በደል ነው። በማወቅ ከተደረገ ደግሞ ድፍረት ነው። በምንም አይነት ሁኔታ በጌታ እራት ላይ የምንቆርሰው ቂጣ በመስቀል ላይ ከተሰቀለው ከኢየሱስ ሥጋ ጋር ህብረት አለው እንጂ ይህ ቂጣ የዮሐንስ 6ቱ እንጀራ አይደለም። ሰዎቹ ግን አሁን ምን ጋናቸው? ይህ እንጀራ በምን የሚበላ መሰላቸው? በጥርስ። ኢየሱስ ግን ቂጣውን ልክ ለሐዋርያት እንዳደረገው አንስቶ ይሄ ከሰማይ የወረደ እንጀራ ነው፣ ብትበሉት ለዘላለም ትኖራላችሁ ቢል ሰዎቹ ግራ ይገባቸው። ራምጣው እስቲ ብለው ይሞክራሉ። ሰዎቹ በጥርስ ስለሚበላ ነገር ጥያቄ የላቸው። እንጀራ ሲባል ወዲያው ስለሚታኘክ ነገር ነው የሚያስቡት፣ በአፍ ስለሚገባ ነገር ነው። የጌታ እራት በአፍ ነው እኛ የምንቆርሰው፣ ወደ ሆዳችን ነው የሚገባው፣ በአፋችን ነው የምንቆርሰው የጌታ እራትን። ይሄማ ቀላል ነው እኮ። ይሄ ቢሆን ኖሮ ዮሐንስ 6 ላይ ያለው እንጀራ ይሄ ቢሆን ቀላል ነበር። ሰዎቹ አሁንም እንደዛው መስሏቸው፣ በአፍ የሚገባ መስሏቸው ቁጥር 34 ላይ ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። መቼ?
መቼ ዘወትር ነገም ይበላሉ ምን ላለመሆን ለዘላለም ላለመሞት ከዛስ ከነገ ወዲያም ይበላል ይሄን እስከበሉ ድረስ አይሞቱም በምንም ይበላን የጠበቁት በአፍ መቼ ዘወትር በቀጣይነት በቋሚነት ኢየሱስ ኖ ጥርስ ውስጥ ስላሉ ማኘኩ ስላሉ አልተግባቡም ምክንያቱም ቅድም ያለው ይህን እንጀራ ለማግኘት ስሩ ይህም እግዚአብሔር እንድትሰሩ ይሰጣችሁ ስራ በላከው በእርሱ ምን እንድትሉ እንድታምኑ ነው ስለ እምነት ነው የሚያወራው ስለዚህ አሁንም አኛኝ በጥርስ የሚታኘክ ነገር ሲጠይቁት ምን አላቸው ቁጥር 35 አበላሉ እንዴት ነው ነገሩኝ ይሄ ከሰማይ የወረደውን ሕይወት እንጀራ አብ የላከውን ሕይወት እንጀራ እግዚአብሔር አብ ያተመውን ሕይወት እንጀራ አንዴ ከበላኸው ለዘላለም ሕይወት በአንተ ውስጥ የሚኖረውን እንጀራ እንዴት ነው የምትበሉት አበላል ኢየሱስም እንዲህ አላቸው አንደኛ የሕይወት እንጀራ ቅዱስ ራት ነው የጌታ ራት ነው የሕይወት እንጀራ እኔ ነኝ ፐርሰን የእግዚአብሔር ልጅ በዚህ ምድር ላይ ዛሬ 1000 ዓመት የነበረው እሱ እኔ ራሴው ነኝ አንድ ዘጋን ስለዚህ የጌታ ራት አይደለም ከሰማይ የወረደው የሕይወት እንጀራ ማን አይደለም የጌታ ራት አይደለም ቅዱስ ቁርባን ዘሶኮልድ አይደለም ከየት የወረደው እንጀራ ከሰማይ የወረደው እንጀራ ማን ነው ታዲያ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ቁስ ነው ወይስ ማንነት ነው ማንነት ነው እሱ ከሆነ ለካ በጥርስ የሚበላ እንጀራ አይደለም ዮሐንስ 6 ላይ ያለው እንጀራ በጥርስ የሚበላ አይደለም ቅዱስ ቁርባን በባህላዊ ቋንቋ አጠቃቀም በመጽሐፍ ቅዱስ አጠቃቀም የጌታ ራት ወይም እንጀራው መቁረስ ቅዱስ ማዕድ እሱኛው ከሰማይ የወረደ ሕይወት እንጀራ አይደለም በምን በላው ነው እሱ በጥርስ በበላችሁት ጊዜ የሚል ነው ይሄኛው እንጀራ ዮሐንስ 6 ስንቴ ነው የሚበላው አንዴ ከበላው ለዘላለም አትራብም አንዴ ከጠጣው ለዘላለም ሰዎቹ ግን መቼ ስጠን ያሉት በጥርስ ስለሆነ የገመቱት ዘወትር ስጠን ኦኬ የጌታ ራትን እስከ መቼ ነው የምንቆርሰው አንዴ ቆርሰን ለዘላለም ነው ወይስ ሁሌ ጌታ እስኪመጣ ድረስ እንደ ጥንት ክርስቲያኖች ልማድ በሳምንቱ በፊተኛው ቀን ሁሉ ጊዜ ጌታ እስኪመጣ የማይቋረጥ ነው ይሄኛው እንጀራ ግን ስንቴ ብቻ የሚበላ ነው አንድ ጊዜ የሚበላ ሲሆን የጌታ ራት በጥርሳችን አኝከን የምንበላው ነው በአፋችን የምንጠጣው ጽዋ ነው ይሄኛው ግን አበላሉ እንዴት ነው ወደኔ የሚመጣ ምን አይልም እሺ እንዴት ነው የምንበላው እንጀራው መቼ ነው በልታችሁታ መቼ ነው የበላችሁት መቼ ነው ወደ ጌታ የመጣህ ቀን ላይ የጌታ የሆንክ ቀን ላይ ከጌታ ጋር አንድ በሆንክባት ሰዓት